ولقد آتيناك 7 من المثاني والقرآن العظيم አንተ ነብይ ሆይ በፋቲሃ ምዕራፍ ላይ በተደጋጋሚ የሚነበቡ 7 አንቀጾችንና የተከበረውን ቁርአን በርግጥ ሰጠነ لا تمدن عينيك إلى ما متعنا به أزواجا منهم ولا تحزن عليهم واخفض جناحك للمؤمنين አንተ ነብይ ሆይ ወደ እነርሱ ወደ ካህዲያን ወደ አጠቃቀምናቸው ጥቂት ጸጋዎች በክጃሉ አይንህን አታስረዝም ባላህ ብቸኛ ተመላኪነትም ሆነ በነብይነትህ ባለማመናቸውም በእነርሱ ላይ አትዘን ለአማኞች ክንፍህን ዝቅ አድርግ ትሁት ሁን وقل إني أنا النذير المبين በርግጥ እኔ በክህደት ሰበብ የሚገጥመውን ቅጣት በግልጽ አስጠንቃቂ ነኝ በል كما أنزلنا على المقتسمين ቁርአን ድግምት ነው ጥንቆላ ነው ግጥም ነው በሚሉ በይሁድና ነሳራ ከፋፋዮች ላይ ማስጠንቀቂያን እንዳወረድነው በመካ ካህዲያንም ላይ ማስጠንቀቂያውን አውርደናል الذين جعلوا القرآن عضين እነዚያ ቁርአን ድግምት ነው ጥንቆላ ነው ግጥም ነው እያሉ ክፍልፋይ ያደረጉት فوربك لنسألنهم أجمعين ታምናለው ካህዲያን በስሜታቸው በሚፈርዱት ፍርድ በርግጥ ተጠቅላላቸውን እንጠይቃቸዋለን ما كانوا يعملون ካህዲያን ይሰሩት በነበሩት ወንጀል እንጠይቃቸዋለን فاصدع بما تؤمر وأعرض عن المشركين አንተ ነብይ ሆይ ከጌታ በመተታዘዘው መልእክት ግልጽ አድርግ ያጋሪዎችንም ትችት ናቅ አድርገህ ተው إنا كفيناك المستهزئين ከካህዲያን ከቁረይሽ ጎሳ ባላባት ተሳላቂዎች ጥቃት ለጥበቃም ሆነ ለብቀላው እኛ አላህን በቃሃለን الذين يجعلون مع الله إلها آخر فسوف يعلمون እነዚያ ከአላህ ጋራ ያላግባብ የሚመለክ ሌላን አምላክ የሚያደርጉ በመድር ዓለሙም ሆነ በመጪው ዓለም የሚደርስባቸውን ቅጣት ወደፊት ያውቁታል ولقد نعلم أنك يضيق صدرك بما يقولون አንተ ነብይ ሆይ ካህዲያን ነብይነትህን በመካድና በማናናቃቸው ሰበብ ያንተ ልብ እንደሚጨናነቅ በርግጥ እናቃለን فسبح بحمد ربك وكن من الساجدين አንተ ነብይ ሆይ በካህዲያን አፍላፊ ሰበብ ልብ ሲጨናነቅ ጌታህን በማመስገን ከሁሉም ጉድለት የራቀ መሆኑን በመመስከር አጥራው ከሰጋጆችም ጋር ሁን واعبد ربك حتى يأتيك اليقين እውነት የሆነውን ሞት እስከሚመጣብህ ድረስ ጌታህን አላህ ብቻ ተገዛው